እሺ ሰላም ለእናንተ ይሁን። በዓለም ዙሪያ ሁሉ የምትገኙ የእግዚአብሔር ልጆች እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። አሁን የምንገኘው በሆሳዕና ከተማ በቦብቾ ቤተክርስቲያን ነው የምንገኘው። ቦብቾ በሚባልበት ቅርብ ጊዜ በተደራጀው ቤተክርስቲያን ላይ በተከፈተ ኮንፈረንስ ነው የምንገኘው። ዛሬ ወደ እናንተ ልንመጣ የፈለግንበት ዋናው ዓላማ ይህ ቤተክርስቲያን ከእናት ቤተክርስቲያን ተደራጅተው ከወጡበት ጊዜ ጀምሮ ሰፊ ሕዝብ በክራይ ቤት እንዳሉ ነው እየሰማን ያለ ነው። ቦታ ገዝተዋል፣ ለቤተክርስቲያን የሚሆን ከግለሰቦችም ብድር በመውሰድ ገዝተዋሉ። ነገር ግን ያንን ዕዳ መክፈል እንዳልቻሉና በገዙበት ቦታ ላይ ቤት ሰርተው አምልኮ መጀመር እንዳልቻሉ ከዚህም የተነሳ ብዙ ሰዎች ክራይ ቤትም ከመጥበቡ የተነሳ በውጪ እየተቀመጡ እየተቸገሩ ያሉበት ሁኔታ መኖሩን ሰምተናል። ከዚህ የተነሳ ምናልባት እዚህ ጋር አሁን የፊልዳችን የወንጌል ስራ ዋና መሪ ፓስተር ተስፋዬ ይገኛሉ። እንዲሁም የአውራጃ መሪ ፓስተር ታገሰም ይገኛሉ። በመቀጠል እነዚህ ሁሉ የቤተክርስቲያኑ ወንጌላዊና እንዲሁም የቤተክርስቲያን የቦብቾ ቤተክርስቲያን ምዕመናን ናቸው። የቤተክርስቲያኑም ኢልዴር የሚያወራውን በማውራት እስቲ ሁላችንም የሚገባንን እግዚአብሔር በዚህ ምድር ያስቀመጠንን ዓላማ በማወቅ ማድረግ ያለብንን የበኩላችንን ለማድረግ ራሳችንን እንድናዘጋጅ በጌታ ፍቅር እንጠይቃለን። እስቲ ፓስተር ተስፋዬ የፊልዳችን የወንጌል ስራ ዋና መሪ ናቸው። እሳቸው የሚያወሩትን እንሰማለን። አመሰግናለሁ አማን። ለዚህ እድል እግዚአብሔርን እጅግ አድርጌ አመሰግናለሁ። አንደኛ ይሄ የቦብቾ ቤተክርስቲያን ሲወጣ ከሆሳዕና እናት ቤተክርስቲያን ሀቅሙራ ወጣ። ሀቅሙራ ደግሞ ይሄ ቦብቾ ሳይደራጅም ነው የወጣው። ለምንድን ነው ሳይደራጅ የወጣው? እዚህ ቦብቾ አካባቢ አንደኛ መጀመሪያ የቃለ ሕይወት ቤተክርስቲያን የተመሰረተበት ለዚህ ለሀዲያም ለከምባታም ለተለያዩ ሰዎች ይሄ ቃለ ሕይወት ቤተክርስቲያን ያለበት አካባቢ ነው። ከዚህ የተነሳ ይህንን የሰባተኛ ቀን አድቬንቲስት ቤተክርስቲያን እውነትን የተቀበሉ ሰዎች በዛ አካባቢ ብዙ ነፍሳት ታገኛና ያ ነፍሳት ደግሞ ሀቅሙራ ቤተክርስቲያን መሄድ አልቻለም። ከዚህ የተነሳ እነሱም ሳይደራጁ በሁለተኛ ዓመት ደግሞ እዚህ ጋር ክራይ ቤት ይዞ አምልኮ ጀመሩ። አምልኮ ከጀመሩ በኋላ ብዙ ነፍሳት ተጨመሩ፣ ከቃለ ሕይወትም ከተለያዩ ቤተክርስቲያናት። እነዛ ነፍሳት ደግሞ በተለያዩ በህንፃ ውስጥ ሆኖ በተለያዩ በሚያምሩ ህንፃዎች ውስጥ ሲያመልኩ የቆዩ ሰዎች ናቸው። እነዛ ሰዎች ቤተክርስቲያን የማይኖር ከሆነ እንሄዳለን ብሎ አስቸገሩ። ፊልድም የተወሰነውን ነገር ቢረዳም ህዝቡም የተወሰነውን ነገር ቢረዳም፣ አሁን ግን የቸርቹ በከተማ ውስጥ መሬት በጣም ውድ ከመሆኑ የተነሳ እነሱ ራሳቸው የተለያዩ ማጮ ቢያደርጉም ያንን የገዙበትን መሬት ምናልባት ሊገዙ አልቻሉም። ገንዘብ ቢያሰባስቡም ሊገዙ አልቻሉም። ከዚህ የተነሳ ህዝቡ ሊበተን ስለሆነ ኮንፈረንስ ብናደርግም እዚህ ጋር በዝናብ ምክንያት ብዙ ህዝብ አልመጣም። አሁንም ቸርቹ በዕዳ ውስጥ ስላለ ያንን መሬት ደግሞ ባለቤቱ ይወስዳሉ ብሎ ስላስቸገረ የጌታ ወገኖች የሆናችሁ በሁሉም አይጉራት ያላችሁ በሁሉም በኢትዮጵያም በተለያዩ ቦታ የምትገኙ የእግዚአብሔር ወገኖች በዚህ በደቡብ ሸዋ ስም ሆኜ እግዚአብሔርን በእናንተ ምክንያት እግዚአብሔር እንዲከበር ቦብቾ ቤተክርስቲያን ነው እንጂ ሰባተኛ ቀን ዓለም አቀፍ አድቬንቲስት ቤተክርስቲያን ነው። የሚድኑ ሰዎች ደግሞ እናንተንም የሚጨምር ስለሆነ በዚህ ላይ ስለምታደርጉት ትብብር እግዚአብሔር አምላክ ይባርካችሁ። ስራችሁ የተባረከ ይሁን። ዛሬ ይህንን ህዝብ ይዤ የቆምኩት ለቤትም እነሱም ለቤታቸው ሳይሆን ለእግዚአብሔር ቤት ስለሆነ እናንተንም እዛ እግዚአብሔር ያስቀመጠው ይህንን ነገር እንዲሰሩ ስለሆነ ባካችሁ በጌታ ፍቅር ይህንን ላሳስባችሁ ይወዳለሁ። እግዚአብሔር ይባርካችሁ። ለምታደርጉት ትብብር ምናልባት በቤተ ክርስቲያን ስም የተከፈተ አካውንት ስላለ አካውንታችሁን ከወንድማችን ከአማኑኤል በመቀበል የሚያስፈልገው አንድ ብር እንኳን ቢሆን ለዚህ ቤተክርስቲያን በዚህ ሰዓት አስፈላጊ ስለሆነ የምታደርጉትን ትብብር ለክርስቶስ ኢየሱስ ስለሆነ ያንን እንድታደርጉ እግዚአብሔር ይባርካችሁ።
ጌታ ከእናንተ ጋር ይሁን ለማለት ፈልጌ። አሜን። ፓስተር በጣም እናመሰግናለን። ይሄ ቦታ እንዲደራጅ ዋናው ምክንያት የሆነው የቦታ ርቀት ነው የሚል ሀሳብ ነው ያስቀመጡት። የቦታ ርቀት ግድ ስለሆነ ዋናው ለነሱ እናት የሚሆን ቸርች አያት ከነበረው ቸርች የወጡበት ጊዜ ቅርብ ጊዜ ነው። ከዛ ደግሞ እነዚህ እንዲደራጁ ግዴታ የሆነው ያም የወጡበት ሩቅ ስለሆነ ነው የሚል ሀሳብ ነው ያስቀመጡትና እስቲ የአውራጃ መሪ ፓስተር ታገሰ የሚያወሩት አለ። በመቀጠል የቤተክርስቲያኑን ወንጌላዊ ነው የቤተክርስቲያኑ ኤልዴር አካውንቱን በሶስት ሰው ስም የተከፈተውን አካውንት ያስቀምጣሉ። ሀሳባችንን እንጨርሳለን። ፓስተር ታገሰ ኦኬ፣ ስለተሰጠኝ እድል እግዚአብሔርን እጅግ አድርጌ አመሰግናለሁ። ሰላም ለእናንተ ይሁን። የቦብቾ 7ኛ ቀን አድቬንቲስት ቤተክርስቲያን ላይ እንገኛለን። ቦብቾ 7ኛ ቀን አድቬንቲስት ቤተክርስቲያን ወደ ምዕራቡ ስናስብ እስከ ጊቤ ማንም አንድም ታፔላ የሌለበት አካባቢ ነው። በዚህ በባስተቀኝ ስናስብ ደግሞ እስከ ምሻ እስከ ጊቤ ወረዳ እስከ ወመቾ እስከ ምሻ ባዶ አንድም ታፔላ የሌለበት ነው። በዚህም እስከ ድጊባ እስከ ወሼባ በጣም ብዙ አውትሪች ላይ የምንሰራው ትልቅ የስራ አሳይመንትና ኢዳ ያለበት አካባቢ ላይ ሆኖ ግን ለራሳቸው እንኳን የአምልኮ ማዕከል የላቸውም። ለተገዘበት ቦታም እንደተባለው ኢዳ የሚሸፍኑበት የባጀት አቅም የለም እና ህዝቡ በጣም እየሰፋ እያደገ ነው ያለው። ለምስክርነት እግዚአብሔር አምላክ አሳልፎ የሰጠበት አካባቢ ነው። ስለዚህ እንግዲህ እግዚአብሔር አምላክ በዚህ ምድር ሲያኖረን ለአገልግሎት ነው፣ ለምስክርነት ነውና ይህንን ቤተክርስቲያን በጸሎት እንድታስቡ፣ ሌላ ደግሞ በፋይናንስም እንድታግዙ በትልቅ አክብሮት እንጠይቃለን። እግዚአብሔር አምላክ ባላችሁበት አብሯችሁ ይሁን። አመሰግናለሁ። አሜን። እግዚአብሔር ይስጥልን ፓስተር። አሁን እንደምትመለከቱ የምንገኘው በሜዳ ላይ ነው የምንገኘው። ይሄ ኮንፈረንስ የተከፈተው ሜዳ ላይ ነው። ያው ቤተክርስቲያን የለም። ስለዚህ ሜዳ ላይ ነው ያለነው። ስለዚህ አሁን የእግዚአብሔር ህዝብ እንዲሰቃይ የእግዚአብሔር ፈቃድ አይደለም። ህዝቡ ከዝናብ ከፀሐይ የሚጠለልበት ቤት ያስፈልጋል። ጊዜያዊ አምልኮ ቤት ያስፈልጋቸዋልና ይህን ለማድረግ ደግሞ ለእግዚአብሔር ቀላል ነው። ሁላችንም ከጎን ልንቆም ያስፈልጋል። ዛሬ ህዝቡ አቅሙ በሚፈቅደው ሁሉ የመጣ ህዝብ ተሳትፏል፣ እጁን አድርጓል። ሁላችንም በውጭ ሀገር በየዓለማት ክፍል ሁሉ የምንገኝ ሁላችንም አቅማችን የሚፈቅደውን ከትንሽ እስከ ትልቅ ያለውን እንደግፍ። አሁን የቤተ ክርስቲያኑ ኤልዴር አካውንትንም በማስቀመጥ ያለውንም አጠር ያለ ሀሳብ በማስቀመጥና አካውንቱን በሶስት ሰው ስም የተከፈተውን አካውንት ያስቀምጣሉ። በመቀጠል የምንጨርስ ይሆናል ሀሳቡን። እሺ እንግዲህ ጥማሜ ለካ ዋይ ግራኔስ ሁንድም ጥሙዋ ዋይ እንደምቢዮን ካባት ጎጫኮሰም ፊልማኒን ሲንቸፋክ ይንቹወረን ያኪንሙ ኡላማኔላ በደንኔ ማና ኤበደን ሚቂም ሆንጋማ አማናና ማዊንሱሙ ሲብሳባ ሚሰኩ መፍቴ ሲዳንቾጋ ከበለም ይሰኮ ዱምቻኔ ማትቀጥ የከካ ኤያንንም ጎሊ ሞጋከተቴ ኑኮሎን ቄሎን አቢሶን ዮንታከያን አገርስታን ቢራን ዮንታከያንን ሁንዲናን ላሌን እንጭኑሞክ ኤቢኪን ኪኑ ሄላክ ዋኦስ እኩይ ዋኦስ ሀዊም ማሶይ ቸገሪም ማሶይ ይሄ መታይም ማሶይ አባላት ቢሊ ዋሬ ሊንቸን አጋይ ዋሬ ጤናን ዋማን እኩይ ዋማን አሽም ማሶይ ቢኪን ኤሊንቻይ ማሶይ ቢኪን ቀናሞክቲ ቢቢር ጻሎታሚ ቢሪነም ያራ ምታከም ስራት በግንጭኑሞክ ሳስማይሱ ሚንፎቅ አካውንት ኢትዮጵያ ንግድ ባንክ 1076 10 63 15 8 10 ማለት 1076 10 63 15 8 ኤያኖን ዋሚውን ታኩይ አንጋሚ አንገና እዳኮነት ዋማሲዮን አሜን። እሺ ዋጉላ ማሲዮን አኔ ሙይ ዋምን እንክድ ግንደሞኮ አኔ ሙይ ዋማን እንክድ ክቾኮ ዋማን እንክድ ቢንዶኮ ይኖም መንፈሰን አግምን ሁንድችም ኒያቅም ፈቀዶኮ አቅሚ አናን ክቸኖ ምስነቲዮን አቅም ፈቀዶ አን ሁንድችንም አገር ውስጥንም ውጭ አገርንም ዮምነከን ላንዶሲም ጎኖስ ዋይክ ኒን ዮሐንን ዋበት በንጦም ምስን ዋምን በንጣ ከመንን ውኖ ምስን ዋን ምናዶን ይሆን ሎንስና ገለጥኖም ዋክኑ ማሲዮን አሜን። እንደማመሰ አማሲዮን